ሰላም ሰላም ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? ያለውላችሁ እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤናችሁ ይብዛላችኋለሁ ጋይስ። እና ዛሬ ደግሞ መጥቻለሁ። ሀይሚ ተመልሳለች። እንኳን ደስ አላችሁ ትላላችሁ። እንግዲህ እኔ የምለው ሄዳ ነበር እንዴ? የት ነበር የሄደችው? ስትመጣ አየዋትና ከኤርፖርት ስትወጣ ምናምን ከዛ ደግሞ መታ እንጀራ ናፈቀኝ ምግብ አይስማማሽም ምናምን ሲላት ነበር። እና እሷም አልከሳውም እንዴ ምናምን ስትል ነበር። እኔ የምለው የቀን አቆጣጠር እነሱና እኛ ጋር የተለያየ ነው እንዴ? ኢትዮጵያ ውስጥ ሳናውቅ የቀን አቆጣጠሩ ተቀይሮ ነው ወይስ ምንድን ነው? አልገባኝም። ምክንያቱም ባለፈው ነበረ ሄዳለሁ ወይስ ሄድኩም ስትል የነበረው ማለት ነው። ግን ደግሞ አይ ቲንክ ሶስተኛ ቀን ነው ወይ ሁለተኛ ቀን ነው እኔ ቪዲዮን ራሱ ያየሁት። ከመቼው ደግሞ በሁለት ቀን በሶስት ቀን እንጀራ እንደዚህ ሰው መናፈቅ ጀመረ። እኛስ ታዲያ ምን እንበል? 4 አመት ስንት አመት ሰው ሀገር ላይ እየኖርን ያለ ነው። ምን እንበል? በዚህ መልክ መቅበጥ አለ እንዴ? ኧረ ሀይሚዬ ኧረ ተይ ለእኛም እያሰብሽ ምናምን ነገር ብቻ ዋናው ነገር ጋይስ ለጨዋታው ድምቀት ነው እንደዚህ ስትል ነበር። ግን እሷ እንኳን በሰላም መጣሽ፣ እንኳን በሰላም መጣሽ። እየተላቀሳችሁ መለያየት ይከብዳል። ምክንያቱም ሁለታችሁም ጋር ፍቅር አለ። መጀመሪያውንም አንቺ ነሽ ትንሽ እንትን እያልሽ ያለሽው ማለት ልጁ እየለመነሽ ይቅርታ እያለሽ ምናምን። አንዳንዴ ወንድ ላይ እንደዚህ መሆን ጥሩ አይደለም እኮ ምክንያቱም አሁን አንቺ ወይ ዘልቀሽ ላትዘልቂው ሄደሽ መምጣትሽ እውነት ከሆነ ማለት ነው። እኔ አላቅም፣ ምናልባት የሀገር ውስጥ በረራ ሊሆን ይችላል እንጂ በስንት ቀን ደርሰሽ ትመጫለሽ በዚህች አጭር ጊዜ ውስጥ ማለት ነው። ስለዚህ ጋይስ ስፔሻሊ የቡታጅራ ልጆች ኧረ በእናታችሁ እንደው ለወንድ ልጅ ክብር ይኑራችሁ። በዚህ ላይ ደግሞ ተከባብራችሁ ተግባብታችሁ ኑሩ። ምንድን ነው ሁላችሁም የቡታጅራ ልጆች ሁላችሁ ማለት ነው ወከባ ነው፣ ሁሌ ወከባ ነው፣ ሁሌ ጥል ነው፣ ሁሌ ብጥብጥ ነው። እንደዛ ካልሆነ ብር አይሰራም እንዴ ነው ወይስ ምንድን ነው? እኛ የምንማረው ከእናንተ አይ ነው። በጣም ሪስፔክት አለው ለአንቺ ይወድሻል ምናምን። አንቺ ደግሞ መልሰሽ ዲስሪስፔክት ስታረጊው ወንድ ልጅ በክብሩ ሲመጡ አይወድም። ስለዚህ ተከባብራችሁ ብትኖሩ ምን አለበት ነው የምለው እኔ። ለቡታጅራዎች መፋጀት እና መበጣበጥ ለእነ እንትናም አልጠቅም ለእነ ማናት እና መበጣበጡ ለእነ ሩታም አልፈየደም እላችኋለሁ ጋይሶ። እንደዚህ ባይሆን ጥሩ ነው እላችኋለሁ። አይሚ አይ ነው በአንቺ ትወጂዋለሽ፣ እሱም ይወድሻል፣ ትፈቃቀራላችሁ ምናምን። ግን ደግሞ አክብሪው ማለት ይሄ በጥፊ የዘለላችሁ ወንድ ልጅ የምታጣፉት እና የምታጠናግሩት ነገር እየቀረባችሁ። ምክንያቱም ወንድ ልጅ በክብሩ አይደራደርም። እንትና ደግሞ ብሩክ ደግሞ እንደ አብርሽ አይደለም። ወንድ ልጅ በጥፊ አይደለም መመታት፣ ቀና ብላችሁ ስታዩት ራሱ ደስ አይለውም። ያ ማለት እኛ ሴቶች እንመታ እነሱ አይነኩ ማለት አይደለም። ነገር ግን በተቻላችሁ መጠን ክብራችሁን ብትጠብቁላችሁ ጥሩ ነው ብዬ አስባለሁ። ምክንያቱም እርስ በራሳችሁ ስትከባበሩ ትዳራችሁ የሰመረ ይሆናል። ቤታችሁ መምራት ትችላላችሁ። ማንም ሶስተኛ ወገን በመሀላችሁ አይገባም ማለት ነው። ስለዚህ የነገ ህይወታችሁ ፊውቸራችሁን ለማሳመር ዛሬ ላይ ነገያችሁን ማሳመር ነው ያለባችሁ እንጂ ዛሬ ከተናናቃችሁ ምናምን እና ዛሬ ከተናናቃችሁ ነገ ክብር ከየትም ሊመጣ አይችልም። በዚህ በተበላሸ ጊዜ በዚህ ሰው በመሀላቸው ገብተን ቤት በኩል ህይወታችሁንም በጥብጥ በሚልበት ዘመን እናንተ በህይወታችሁና በጓደኝነታችሁ ውስጥ ክፍተትን መፍጠር የለባችሁም። ምክንያቱም ሶስተኛ ወገን ማስገባት የለባችሁም። ትንሽ ክፍተት በፈጠራችሁ ቁጥር እየሰፋ ይሄዳል ክፍተቱ ማለት ነው። ስለዚህ እናንተ ተከባብራችሁ እንደተዋደዳችሁ እንደተፈቀራችሁ ስራችሁን እየሰራችሁ በስርዓቱ መኖር። እንደዚህ እንኳን ብዙ ብጥብጥ የለባችሁም እናንተ አልፎ አልፎ ነው። ነገር ግን ሀይሚ አሁን በስተመጨረሻ ለዚህ ደረጃ ያዳረሳችሁ ነገር እሱም በጥፊ መተሽ እሱም
በክብሩ አልደራደርም ብሎ ነው እዚህ ደረጃ የደረሳችሁት። እና ያን ነገር ቀንሰሽ ሀይሚዬ ቆንጆ ልጅ ነሽ፣ ረጋ ያልሽ ልጅ ነሽ። የአሁን ልጆች ውስጥ የለሽ፣ በጣም ረጋ ያልሽ ልጅ ነሽ። እና ደግሞ እንዲሁ ረጋ እንዳልሽ ባልሽንም አክብረሽ ተከባብራችሁ ተፈራርታችሁ ብትኖሩ እልሻለሁ። ኤኒዌይስ እንኳን በሰላም መጣሽ፣ ዌልካም ቱ ኢትዮጵያ እንላለን እንግዲህ። እና ሀይሚዬ ትናንትና ባለፈው በጣም ስታለቅሽ ነበር እና እንኳን በሰላም መጣሽ እንልሻለን። እቺኑ ለማለት ነው የመጣሁት ጋይስ። ቻናሌ ሰብስክራይብ አድርጉ፣ ላይክ ኮመንት ሼር አድርጉልኝ ጋይስ። ቻናሌ ዝም ብሎ ቁጭ ብሏል እና ሰብስክራይብ አድርጉ። እናንተ ምንድን ነው አይቆጥርባችሁ? ምን አትከፍሉበት። ሰብስክራይብ አድርጉኝ እላችኋለሁ ጋይስ። በተረፈው በኋላ እንገናኛለን አመሻሽ ላይ እንግዲህ አዲስ ነገር ካለ ለአሁኑ ያስኩት። ሰላም ቆዩልኝ። ባይ ባይ።